የዚህ ዓመት የ2018 የ12ኛ ክፍል ሀገር አቀፍ የመልቀቂያ ፈተና የኢንትራንስ ኤግዛም በፕራይቬትም በሬጉላርም ለመፈተን ምዝገባ ላይ ያላችሁ ተማሪዎች ምዝገባው የሚያበቃበት ቀን መጋቢት 15 ከ11 ሰዓት ተኩል በኋላ እንደሚያበቃ ተገልጿል ማለት ነው። ስለዚህ በጊዜ ቶሎ መሙላት ይጠበቅባቸዋል። ስፔሻሊ ደግሞ ፕራይቬት ኤግዛም የምትፈተኑ ተማሪዎች ካሁኑኑ ባላችሁ ውስን ጊዜ ውስጥ ቶሎ ፕራይቬትን ፎርሙን መሙላት ይጠበቅባቸዋል። ምክንያቱም የቀራችሁ ቀናት ትንሽ ስለሆነ ማለት ነው። ስለዚህ ቶሎ ብላችሁ ባላችሁ ጊዜ መሙላት ይጠበቅባቸዋል እና የተለያየ አማራጮችን ተጠቅማችሁ ካሁኑ መሙላት ይጠበቅባቸዋል። ብዙዎቻችሁ የተለያየ ነገር አስቸግራችኋል አይ ነው፣ ግን ካሁን በኋላ ጊዜ መስጠት አይጠበቅባችሁ። ምክንያቱም አንዴ ከተዘጋ ቀጣይ ዓመት ነው የምታገኙትና ይህንን ቻንስ ቶሎ ተጠቅማችሁ ሬጂስተር አድርጉ ማለት ነው። ስለዚህ ብዙዎቻችሁ ከጠየቃችሁኝ ጥያቄዎች ውስጥ ፕራይቬት ኤግዛም በምትሞሉበት ጊዜ ብዙ ነገር አስቸግራችኋል። ስለዚህ ብዙዎቻችሁ ከጠየቃችሁኝ ጥያቄዎች መካከል ክፍያ ከፈጸማችሁ በኋላ ዌይቲንግ ፎር አፕሩቫል በሚል ብዙ ጊዜ የቆየባችሁና አፕሩቭ ሳያደርግላችሁ ሬጂስተር ያደረጋችሁበትን ፎርም ዳውንሎድ አላስደርግ ብሏችኋል ብዙዎቻችሁ። ይሄኛው የብዙዎቻችሁ ጥያቄ ነው። ሌላኛው ናሽናል አይዲ ነው ወይስ ቀበሌ ካርድ ነው የምናስገባው? በተጨማሪም ኢንቫሊድ እያለን ነው ብዙዎቻችን ወደ ክፍያው ራሱ ሳንሄድ። ሌሎቻችሁ ደግሞ ሰርተፍኬት የትኛው ነው የሃይ ስኩል ነው የኢንትራንስ ኤግዛም 12 የጨረስንበትን ነው የትኛውን ነው የምናስገባው? ፎቶና አይዲ ያስገቡ በሚለው በሰዓት ደግሞ እሱን በምናስገባበት ጊዜ እየወሰደልን አይደለም የሚሉ ብዙዎቻችሁ ጠይቃችሁኛል እነዚህን ጥያቄና ብዙዎች። ሌላኛው ደግሞ ክፍያ ጋር ስንደርስ እምቢ እያለን ነው። ይሄኛው የተለመደ በጣም ብዙ ጥያቄ እየጠየቃችሁ ነው ቴሌግራም ቻናልም በዩቲዩብ ኮሜንት ላይም። ስለዚህ እነዚህን ጥያቄዎችን ቶሎ መመልስላችሁ ይሆናል። በአጠቃላይ ደግሞ ከዚህ በኋላ ቶሎ መሙላት ይጠበቅባቸዋል ማለት ነው። ስለዚህ ዌይቲንግ ፎር አፕሩቫል የሚለውንም ኢንቫሊድ የሚለውንም ሰርቲፊኬት የትኛው ነው ማስገባት ያለብን የሚለውን በቀላሉ እሱን የምናየው ይሆናል ማለት ነው። ስለዚህ ሊንኩን ደግሞ ለማግኘት ቴሌግራም ቻናላችን ላይ ተቀላቀሉና ፒን ያረኩት ሜሴጅ አለ እሱ ሜሴጅ ላይ ገብታችሁ ሊንኩን ማግኘት ትችላላችሁ ማለት ነው። ቴሌግራም ቻናላችንን ዲስክሪፕሽን ላይ ማስቀምጥላችሁ ይሆናል። የተለያዩ ሊንኮች ስላሉ በጥንቃቄ ሊንኩን ኦፊሻል መሆኑን አረጋግጡ በምትሞሉበት ጊዜ። ስለዚህ የተለያዩ ጥያቄዎችን እየጠየቃችሁኝ ነውና በዚህ ሰዓት ላይ ቶሎ መሙላት ይጠበቅባችኋል። ምክንያቱም እንደምታውቁት እንዳልኳችሁ የቀራችሁ ጊዜ ትንሽ ቀን ስለሆነ ማለት ነው። ስለዚህ በተቻላችሁ አቅም ቶሎ ሊያስቸግራችሁ ይችላል። የተለያየ ነገር እንዳስቸግራችሁ ነግራችሁኛል። በተደጋጋሚ ሞክሩት። ካለበለዚያ ግን ከዛሬ ጀምሮ እስከ ሰኞ ድረስ እስከ እሁድ ድረስ ለተወሰኑ ተማሪዎች ሬጂስተር እያደረግን ስለሆነ ቶሎ ብላችሁ ቴሌግራም ቻናላችንን ተቀላቀሉና ከዛ በኋላ ዴም አድርጉኝ። አካውንቴን የማስቀምጥላችሁ ይሆናል። ቴሌግራም አካውንቴን እዚህ የመጀመሪያ ኮሜንት ሴክሽን ላይ፣ በተጨማሪም ቴሌግራም ቻናላችን ላይ ከተቀላቀላችሁ አካውንቴን ማስቀምጥላችሁ ይሆናል ማለት ነው። ስለዚህ ቶሎ ብላችሁ ሬጂስተር የምናደርግላችሁ ስለሆነ ቶሎ ብላችሁ አሳውቁን። የሚያስፈልገውን ዶክመንት እና ፎቶ ሁሉን የሚያስፈልገውን ነገር ትልኩልናላችሁ። እኛ እዛው እናንተ ጋራ ምን ሞላ ይሆናል ማለት ነው። ስለዚህ ከዚህ ሰዓት ጀምሮ ቶሎ ብላችሁ ሬጂስተር እንድታረጉ ማለት ነው። የቀራችሁ 4 ቀን ስለሆነ እና በመጨረሻም ደግሞ ብዙዎቻችሁ ከከፈላችሁ በኋላ አፕሩቭ ያልተደረገላችሁ በተደጋጋሚ ጊዜ ስታተሱን ሞክሩት። ማለትም ሎድ እንዲያደርግ እያደረጋችሁ የተለያየ ጊዜ ሞክሩት። ሜቢ ሊመጣላችሁ ይችላል። ነገር ግን አፕሩቭ ካላረገላችሁ የከፈላችሁትን አፕሩቭ ካላረገላችሁ ድጋሚ ከፍላችሁ አፕላይ ማድረግ የምትፈልጉም ከሆነ ቴሌግራም ቻናል ላይ እንዳልኳችሁ ዲም አድርጉንና ቶሎ አፕላይ እናረግላችኋለን። ነገር ግን አፕላይ ካረጋችሁና ብር ከፍላችኋል ድጋሚ መክፈል የማትፈልጉ ከሆነ ግን ኢሹን ሪፖርት ማድረግ ይጠበቅባችኋል ማለት ነው። እንዲሁ ከፍያለሁ እስካሁን ድረስ ምንም አላገኘውም ብላችሁ መቀመጥ አይጠበቅባችሁም። ግዴታ ሪፖርት ማድረግ ይኖርባችኋል። ማንኛውም ኢሹ ሪፖርት እንዴት እንደሚደረግ ደግሞ በመጨረሻ የማሳያችሁ ይሆናል ማለት ነው። ለከፈላችሁ ብቻ ሳከፍሉ በተለያዩ ችግሮች ላስቸገራችሁ እሱን በራሳችን ሬጂስተር የምናደርግ ይሆንላችኋል። ነገር ግን ከፍላችሁ ድጋሚ መክፈል የማትፈልጉና ሪፖርት ማድረግ ይጠበቅባችኋል ማለት ነው። እሱን ደግሞ እንዴት እንደምታደርጉ የማሳያችሁ ይሆናል። የተለያዩ ጥያቄዎችን ጠይቃችሁኛል። ክፍያው ጋር ደርሼ እምቢ ብሎኛል፣ ፎቶ ነው ወይ እና አይዲ የምናስገባበት ፓርት ላይ ደግሞ ሰሚት ስናደርግ አይቀበልም። በተጨማሪም ሰርቲፊኬት የ12ኛ ክፍል ነው የሃይ ስኩል ትራንስክሪፕት ነው። ሌላኛው ደግሞ ኢንቫሊድ ብዙዎቻችሁ ስፔሻሊ ኢንቫሊድ እያለ ነው ወደ ቀጣዩ አያሳልፈንም ኦሬዲ ሞልተሃል ይለናል የሚለውን ችግር ነግራችሁኛል። በተጨማሪም ናሽናል አይዲ ነው ወይስ ደግሞ የቀበሌ ነው የምናስገባው የሚለውን ብዙዎቻችሁ እየጠየቃችሁ ነው። ስለዚህ እንዳልኳችሁ ከዛሬ ጀምሮ እስከ እሁድ ድረስ ቶሎ በቀሩ ቀናቶች ውስጥ ሬጂስተር
የምናደርግላችሁ ይሆናል። ያው እንደምታውቁት የሚያስፈልገው መረጃ ከዚህ በፊት ሰርቼላችኋለሁ። እሱን ቪዲዮ ገብታችሁ ማየት ትችላላችሁ ቻናሉ ላይ። እሱን ዶክመንት ካዘጋጃችሁ በኋላ በቴሌግራም ቻናል ትልኩልናላችሁ፣ እኛ ሬጂስተር የምናደርግላችሁ ይሆናል ማለት ነው። እስካሁን ድረስ ፔመንት ያልፈጸማችሁ ፔመንት ፈጽማችሁ ድጋሚ ቢሆን እንኳን ልሞክር ድጋሚ ልሙላ የምትሉ ከሆነም ችግር የለውም። አንዴ ግን ፔመንት ከፈጸማችሁ በኋላ እንዴት አፕሩቫል ካላገኛችሁ እንዴት ሪፖርት ማድረግ እንደምትችሉ በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። እንዳልኳችሁ ወደ ቴሌግራም ቻናላችን ላይ ትመጣላችሁ። ሊንኩን ማስቀምጥላችሁ ይሆናል ለቴሌግራም ቻናላችን። በቅርብ ጊዜ ይኸውና የሚያበቃበትን ቀን በለቀኩበት ቪዲዮ ላይ ሊንኩን አስቀምጫለሁ። ሊንኩን እዚህ አካባቢ ጋር ማግኘት ትችላላችሁ ማለት ነው። ስለዚህ ሊንኩን በመንካት ወደ ዌብሳይቱ ይወስዳችኋል በራሱ ሰዓት። ስለዚህ እንዳልኳችሁ ሊንኩን ተጠንቀቁ። register.east የሚለውን መሆኑን አረጋግጡ። ከዛ በኋላ ራሱ ሎድ ያደርግላችኋል። እንዳልኳችሁ ኮኔክሽን ያለበት ቦታ በደንብ ሄዱና ተጠቀሙ እና በጣም ያስቸግራል ዌብሳይቱ። አዲስም ሜቢ አዲስ ሊሆን ይችላል፣ ነገር ግን ያስቸግራል አንዳንዴ ሎድ ለማድረግ ራሱ እና እንዴት ሪፖርት ማድረግ እንደሚችሉ እዚህ ጋራ ችግር ካለ ሪፖርት አድርጉ ይላል። ሪፖርት ማድረግ ፈልጋለሁ ብላችሁም ትነኩታላችሁ ማለት ነው። ወይስ ጋይስ አንፎርቹኔትሊ ቪዲዮን እየሰራሁላችሁ እኔም አሁን ያየው ኮምፕሊመንት ማቅረብ አትችሉም ይላል። ኢሹ ሪፖርት ማድረግ አትችሉም ይላል። አይ ቲንክ ለጊዜው ዘግቶት ይሆናል፣ ሜቢ በኋላ ላይ የሚከፍቱት ይሆናል። ነገር ግን በዚህ መልኩ ኢሹ አለኝ ብላችሁ ታች ላይ ትነካላችሁ። ከዛ በኋላ እሱ ራሱ ይወስዳችኋል። ከዛን እንደዚህ በምታዩት የሆነ ጉግል ፎርም አለ እና ይሄ ጉግል ፎርም ደግሞ የሚሰራ ከሆነ ሊስት አለ የከፈላችሁበት ሬጂስተር ያደረጋችሁበት የባንክ ደረሰኝ ቁጥር፣ የተፈተናችሁበት ዓመተ ምህረትና የእናንተ ሙሉ ስም እስከና አያትና ያስቸገራችሁ ደግሞ ምን እንደሆነ ባንክ ከከፈላችሁ በኋላ አፕሩቭ እንዳላረገ የተለያዩ ምክንያቶችን በስሞላት ስህተት ፈጽሜ ነበር የምትሉ ከሆነ የተለያዩ ሴክሽኖች አሉ። እነሱን እየነካችሁ መሙላት ትችላላችሁ። ኢቨን እዛ ላይ እዛ ከምርጮች ውስጥ ካልሆነ ደግሞ ካሉት ነገሮች ውስጥ መሙላት የሚጠበቅባችሁን መጻፍ ትችላላችሁ። ማለትም የኔ ችግር ይሄ ነው ብላችሁ ለብቻ መጻፍ የምትችሉበት ታች ላይም ሴክሽን አለ እና ላሳያችሁ ነበር። ነገር ግን አይ ቲንክ ዘግቶታል አሁን ላይ። ዛሬ ሐሙስ ነው። ነገር ግን እስቲ የሚከፈት ከሆነ ሪፖርት ማድረግላችሁ ይሆናል። ሪፖርት ማስደረግ የምትፈልጉ እና ከሰራ ማለት ነው። ለአሁኑ ግን ተዘግቷል። በዚህ መልኩ ሪፖርት ማድረግ ትችላላችሁ ማለት ነው። እስካሁን ድረስ ያልሞላችሁ ተማሪዎች ቴሌግራም ቻናላችን ላይ ቶሎ ዴም አድርጉንና እስከ እሁድ ድረስ ብቻ ነው ለተወሰኑ ተማሪዎች ስለሆነ ባለው ጊዜ ቶሎ ብላችሁ ዴም አድርጉን። ሪፖርት ሬጂስተር የምናደርግላችሁ ይሆናል።